አብርሽና ሩታ የእውነት ባልና ሚስት ናቸው ወይስ ለቪዲዮ ነው እንደዛ የሚሆኑት? ባይዜ የግጭት መንስኤ የምትሆነው እሷ ብቻ ሳይሆን ሩታም ነው። ሁለቱ ትዳር ላይ እየመጣች የምትበጠብጥ አንድ ሴት አለች፣ ሄርሜላ ትባላለች። ከሄርሜላ ጋር ያለ ግንኙነት ምንድን ነው? ሩታን ሲንከባከባት አልነበረም። እንደ ባል ልጁን እንደያዘች እናት ሲንከባከባት አልነበረም። አንድ አስደንጋጭ ጥያቄ ተጠይቅ፣ ሄርሜላን ታፈቅራታል? ምን አገባ መመለስ ይኖርብኝ አይኖርብኝ አላውቅም፣ ግን አንተ ምንም የሚያገባክ ነገር የለም። ብዙ ጊዜ ከሄርሜላ ጋር ግንኙነት አለኝ ብለሃል። ስለዚህ ይሄን ጥያቄ የመመለስ ግዴታ አለ። ግን አሁን ላይ ያ ስሜት አለ ብለህ ብትጠይቀኝ የለም ነው ብዬ ነው። የግሬስ ፋሚሊዎችን በሁለት የተከፈሉበት ጉዳይ ነው፣ የአብርሽና የሩታ ፋሚሊ ተብለው። እነሱ ላይ አሁን በጣም ብዙ ካሜራዎች ቤታቸው ላይ ይደቀናሉ። ከሽንት ቤት ውጭ ሁሉም ቦታ ካሜራ ይደቀናል። ሪያሊቲ ሾው ነው በቃ። አብርሽ ከሩታ ጋር ወይስ ከሄርሜላ ጋር ቢሆን ለአንተ ጥሩ ነው ብለህ ታስባለህ? ያ ሜቢ እንደ ማጋጭነት ከታየ አዎ ማጋጭ ነው። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንት የተከሰቱ አበይት ጉዳዮችን የምታገኙበት ቻናል ነው። ስለዚህ አሞና ቲዩብን ሰብስክራይብ ማድረግ እንዳትረሱ። ይህም ቪዲዮ ላይክ እና ሼርን በማድረግ ደግሞ ተጠቀሙበት እላለሁ። በባለፈው ሳምንት አንድ ፕሮግራም አቅርቤ ነበረ። የካፕል ኮንተንቶች ጉዳት ብዬ ካነሷቸው ሰዎች መካከል አብርሽና ሩታ ወይም ደግሞ ዳኒ ሮያልና ጽጌ ምናምን ተብሎ የሚነሱ ሰዎች በጣም ብዙ ሰዎችን ስም ጠቅሼ ነበር እና ከነሱ እስከጠቀስኳቸው ውስጥ የአብርሽና ሩታ ወይም ደግሞ ግሬስ የሚባለው ፋሚሊ የሆነ አንድ ሰው አጠገቤ መጥቶ የሰራው ነገር ልክ አይደለም፣ የነሱ ታሪክ ትዳር ማለት አንተ ያልከው ለድራማ ምናምን የሰሩት ነው ምናምን እና ትዳር እንደዛ አይደለም ነው ያልከው። የአብርሽና የግሬስ የአብርሽና የሩታ ታሪክ ደግሞ እውነተኛ ትዳር ነው፣ እውነተኛ ሪያሊቲ ሾው ነው፣ እውነተኛ ነገር ነው ለኛ እያሳዩን ያሉት እንጂ እንደ ድራማ እየፈጠሩ አይደለም እያለን ነው የሚገኘው። እና እስቲ በዚህ ጉዳይ ደግሞ ሀሳቡ ምንድነው? እውነት ነው ወይስ ምንድነው የሚለውን በዚህ ጉዳይ እናጣራበታለን እና ወደ ሀሳባችን እንገባለን። ሰላም እንግዲህ እንዴት ነህ? ሰላም እንዴት ነህ? አለው። እስቲ ያው አንተም ከአብርሽ ፋሚሊ ጋር የምትተዋወቅ ሰው ነህ እና ስለ አንተ ፐርሰናሊቲ እስቲ ትንሽ ብትነግረን፣ ስለ አንተ ማንነት። ኦኬ እሺ። ሰላም እንዴት ናችሁ? የአሞና ቲዩብ ቤተሰቦች፣ ጀርሚ ግሬስ እባላለሁ። ሶሻል ሚዲያ ኮንተንት ክሬተር፣ ፊልም ሜከር፣ ኤዲተር ነኝ። ዛሬ በአሞና ቲዩብ ላይ አንዳንድ ጉዳዮች ላይ መልስ ለመስጠትና የራሴንም ደግሞ ምልከታ ለማሳየት መጥቻለሁ። ያው አሪፍ ቆይታ ይኖረናል ብዬ አስባለሁ። ስለጋበዝከኝ አመሰግናለሁ። ቴንክ ዩ። እሺ የአንተና የአብርሽ ግንኙነት እንዴት ተጀመረ የሚለውን እስቲ ትንሽ ለተመልካቾች እውቀቱ እንዲኖራቸው ግንኙነታችሁ እንዴት ነው የሚለውን እስቲ ትንሽ ብትናገር። በመጀመሪያ አብርሽና የኔ ግንኙነት በሶሻል ሚዲያ ነው። መጀመሪያ ለሶሻል ሚዲያ ላይ ተዋወቅን። እኔ ዩቲዩበር ነኝ እንዳልኩ፣ ዩቲዩብ ላይ እሰራለሁ፣ ቲክቶክ ላይ እሰራለሁ፣ ኮንተንት ክሬት አደርጋለሁ። እና በመጀመሪያ አካባቢ ላይ ዩቲዩብ ቻናሌ ተዘግቶ ነበር። ሌላ ዩቲዩብ ቻናል ነበረኝ አሁን ካለኝ በፊት ማለት ነው። እና እሱ ሞኔታይዝ የሆነ ትልቅ አካውንት ነበረ የተዘጋብኝ። በዛ ሰዓት ላይ ተስፋ ቆርጬ መስራት ምናምን ከብዶኝ ምናምን ነበረ። ዩቲዩብም ኮንተንትም በቃ ጭራሹን አቆማለሁ፣ ዩቲዩብም ቲክቶክም አቆማለሁ። እና ከዚህ በኋላም ኮንተንት አልሰራም ብዬ ባልኩበት ሰዓት ላይ አብርሽን አገኘሁት። ድንገት አብርሽን አወራሁት እና ከዛ በፊትም እንደሚከታተለኝ ቻናሌን እንደሚያየው፣ ከዛ በኋላም ደግሞ አንተ ማቆም የለብም እንዲህ አይነት ኮንተንት ዩቲዩብ ላይ ታስፈልገናለህ፣ መስራት አለብህ፣ በጣም ብዙ ቦታ ላይ መድረስ አለብህ፣ ትልቅ ደረጃ ላይ መድረስ አለብህ፣ መስራት አለብህ። ለዛም ደግሞ እኔ ሰፖርት አደርግሃለሁ። አሁን የቻናል ቢዘጋብም አዲስ ቻናል ላይ እንደ አዲስ ከምትጀምር እኔ ሰፖርት አደርግሃለሁ እና እኔ ጋር አዲስ አበባ እኔ ያለሁት አሁን ሐዋሳ ነው እና ወደ አዲስ አበባ ናና አብረን እንሰራለን፣ እኔ ያሳድግሃለሁ፣ አትጨነቅ፣ ይሄን ያህል የሚያስከፋ ነገር አይደለም፣ ያጋጥማል ምናምን ብሎኝ ጠራኝ። ኦኬ ብዬ ሄድኩኝ። እዛ ያለን ግንኙነት ጀመረ ማለት ጓደኝነታችን በቪዲዮ ጀመረ። አስተዋወቀልኝ ቻናሌን፣ ብዙ ነገሮች ተፈጠሩ ምናምን። ከዛ በኋላም ለ4 ወር አዲስ አበባ ቆየው። ከሱ ጋር 4 ወር ሙሉ ቆየው። ከሱ ጋር አብረን ስራዎችን ስንሰራ እንደ ጓደኛም ብዙ ነገሮችን ሰፖርት ሲያደርገኝ በጣም ብዙ ነገሮችን ነው በእኔ ህይወት ላይ ያደረገው። አዲስ አበባ ራሱ ለመሄድ በጣም ዋጋ እንደከፈልክ ምናምን ሰምቻለሁ። ያ ዋጋ ከፍዬ ነው የሄድኩት ከዚህ። ግን ያው እዛ ከሄድኩ በኋላ ደግሞ ሙሉ ነገር ነው የረሳሁት። በእርግጥ በጣም ብዙ ነገሮችን ነው አብርሽ ያደረገልኝ፣ ከጓደኛም በላይ ነው ያደረገልኝ። እና ከሱ ጋር ብዙ ነገሮችን ስናደርግ ነበረ። እኔ ነበር ቪዲዮ የምቀርጸው፣ ብዙ ቪዲዮችን ቀርጬዋለሁ፣ ኤዲትም አደርግ ነበረ። በዛም እንረዳዳ ነበር እና እሱም ብዙ ነገሮችን አድርጎኛል። ከዛ በኋላ ነገሮች ሲስተካከሉልኝ አሁን ደግሞ ያለሁት ሐዋሳ ነኝ። ያው የኔና የሱ ግንኙነት ደግሞ ያው ከዛ
ነው የቤት የተነሳው። ኪራይ ሁላ ምን ይከፍልልህ ነበር ሰምቻለሁ። በጣም መልካም ሰው። በጣም አንዳንዴ ሶሻል ሚዲያ ላይ የሚነገሩ ነገሮች ኔጌቲቭ ነገሮችን ሊያመጡ ይችላሉ። አንተ የምትሰራውና የሰውየውን ማንነት በመጥፎ እንዲተረጉም ሊያደርጉ ይችላሉ። አሁን ቲክቶክ ላይ ምናምን ብትሄድ በቃ እነሱን የሚንቋቸው ሰዎች ምናምን ይበዛሉ በጣም። ግን ደግሞ ለአንተ አሁን እኔ ያደረገልህን ነገር ስሰማ በጣም አስገርሞኛል። በጣም ብዙ ዋጋ እንደከፈለልህ ወላ በአንድ ቪዲዮ እሱ ገብቶልህ ምናምን 10,000 ሰብስክራይበር እንዳገኘ ምናምን እንደዛ አይነት ነገር ነበር። እዛ ሲሄድ ቻናሌ 1,000 ነበረ። ከዛ በኋላ በአንድ ምሽት ነው ወደ 11,000 ይገባልኝ እና በጣም ትልቅ ነገር ነው። ሞኔታይዝ ሆነ ለክፍያ ሞኔታይዝ ሆነ ክፍያ ጀመረ። በቃ ብዙ ነገሮችን ነው ሰፖርት ያደርግ። ኢቨን ኮንተንት በምሰራ ሰዓት እየደወለ ይሄን አድርግ፣ ይሄን አስተካከል፣ እንዲያድርግ፣ እንዲህ ብትሆን አሪፍ ይሆንልሃል ምናምን ያለኝ በጣም ብዙ ነገሮችን ሰፖርት ያደርገኛል። ኢቨን ቅድም ራሱ ተደዋውለን ነበር የገባነው። ደውዬለት ነበር ኢንተርቪው አለኝ ዛሬ እና ያው ታየዋለህ በኋላ ምናምን ብዬዋለሁ እና ብዙ ነገሮችን ብቻ አድርጎልኛል። ለእኔ ብቻ ሳይሆን አብዛኛው ለቡታጅራ ልጆች፣ በተለይ ለቡታጅራ ልጆች ኮንተንት ክሬተሮች፣ ቡታጅራ ላይ ብዙ ልጆች አሉ ኮንተንት ክሬት የሚያደርጉ ዩቲዩብ ላይ እና እነሱም በጣም 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 ነው የረዳቸው። አሁን ላይ አዲስ አበባ ላይ በጣም አሪፍ ኑሮ ነው የሚኖሩት። መኪና አላቸው፣ ቤት አላቸው። በጣም አሪፍ ኑሮ ነው የሚኖሩት። በማን ምክንያት? በአብርሽ ምክንያት ነው ይሄ ሁሉ ነገር የመጣ ያለው እና ልጁ በጣም ቀና ልብ ያለው፣ በጣም ጥሩ ልብ ያለው፣ ለብዙ ወጣቶችም ደግሞ የስራ እድል የፈጠረ በጣም ጎበዝና የዋ ሰዎች እንደሚሉት መጥፎ ሰው አስመሳይ ምናምን ሳይሆን በጣም ጥሩ ሰው ነው ቀርቦት ሲያዩት ማለት ነው። እሺ አሁን ወደ ዋናው ጥያቄ መገባበት ጊዜ ደርሷል። ብዙዎች ይህን ጥያቄ ይጠባበቃሉ ብዬ አስባለሁ። እኔም በባለፈው ሳምንት ከሰሯቸው ካነሷቸው ሀሳቦች እዚህ ሶሻል ሚዲያ ላይ የሚደረጉ ነገሮች እውነተኛ ትዳር አይደሉም፣ ውሸት ናቸው፣ ድራማ ናቸው ብዬ ተናግሬያለሁ። የእናንተን ህይወት ይጎዳል ብዬ አስተላለፊያለሁ። ተመልካቾችም ታውቃላችሁ ይሄንን። አብርሽና ሩታ የእውነት ባልና ሚስት ናቸው ወይስ ለቪዲዮ ነው እንደዛ የሚሆኑት? ባልና ሚስት ናቸው። እስቲ ትንሽ ይሄ ሪያሊቲ ነው በቃ ምንም የተደበቀ የተዋሸ ምናምን ነገር አይደለም። ምክንያቱም ያ ከቀድሞ ጀምሮ የአብርሽና የሩታን ቤተሰብ ብትመለከት ያን ነገር ቶሎ ትገነዘበዋለህ ብዬ አስባለሁ። ሜቢ ቅድሚያ የለቀቁትን ብዙ ቪዲዮዎች አሉ ከአመት ከ2 ዓመት በፊት ነው ግንኙነታቸው የጀመረው። አሁን እንዴት መሰለህ፣ ለምሳሌ አባይ ቲቪ ላይ የሆነ ጊዜ ቀረቡና ፕራንክ ምናምን ነው ብለው እንደማይዋደዱ አይነት ምናምን አክት አረጉ። ከዛ በኋላ ደግሞ ቬሎ ምናምን አርጋ ምናምን መጣች። በቃ እኛ ባልና ሚስቶች ነን ተባለ፣ ተመርቆ ቀለበት አደረገ። ከዛን ተመልሰው መጡና ደግሞ አረገዘች ምናምን። ለምን ጋብቻችን ዱባይ ምናምን ይሁን ተባለ። ዱባይ ምናምን ያ ሁላ ነገር ደግሞ ከተከሰተ በኋላ እንደገና አረገዘች ምናምን ከተባለ በኋላ ሄርሜላ ምናምን የምትባል ሴት ትመጣና ህይወታቸውን ትበጠብጣለች። ከዛ የሆነ ነገር ይከሰታል። ኤቭሪ ሲንግል ዊክ በየሳምንቱ አዲስ ጸብ አለ ትዳራቸው ውስጥ እና ትዳር ውስጥ የዚህን ያህል በየሳምንቱ ጸብ ሊኖር ይችላል ወይ በሚዋደዱ ሰዎች መካከል? አንዳንዴ የድራማ አንደኛው ዘውግ ምንድን ነው? ግጭት መፍጠር ነው፣ የተመልካቾችን አቴንሽን ለመያዝ። ሶ ይሄ ነገር እየተወራ ያለው ድራማ ነው የሚል ነው። እና አንተ እስቲ ምን ፕሩፍ የምታደርገው ነገር አለ? ይሄ እውነተኛ ነው የሚለው ሪያሊቲ ነው የምትልበት ምን እንትን አለ? አንደኛ በቅርበት አውቀዋለሁ፣ ቅድም እንደነገርኩ በቅርበት አውቀዋለሁ። አብርሽን የማውቀው ሰው ስለሆነ ይሄ ቤታቸውም ገብቻ አይቻለሁ፣ ከሩታ ጋር ያለውንም ነገር አይቻለሁ። ዚስ ራይል ሪል ነው በቃ ምንም እንትን አይደለም። እንዳልከው ቅድም ዱባይ ሄደው ሰርጋቸውን ደግሰው ከዩቲዩብ ቤተሰቦቻችን ጋር ነው የምናከብረው ብለው ሰርጋቸውን ደግሰው እዛም ያሉ የዩቲዩብ ቤተሰቦቻቸውን ጠርተው ጀልባ ላይ በጣም የሚገርም ሰርግ አድርገው ነው የመጡት እና ሰው በዚህ ልክ ድራማ ይሰራል ብዬ አላምንም እኔ። ምክንያቱም ምንም እንትን የሚል ነገር አይደለም። በዚህ ልክ ድራማ ሰርተ ሜቢ የሆነ ሰዓት ላይ እኮ ፌል ልታደርግ ትችላል። ድራማ ነው እንኳን ብለን ብናስብ ማለት ነው፣ ይሄ ነገር ውሸት ነው ብለን ብናስብ የሆነ ሰዓት የሆነ ፋይል ይወጣል፣ የሆነ ነገር ይበላሻል። ከዛ በኋላ ስማቸው ነው የሚጠፋው፣ ብዙ ነገር ነው የሚበላሸው እነሱ ላይ እና ያ ነገር ከዛ አንጻር ይሄ ነገር ሪል እንደሆነ እኔ በቅርበትም ስለማቅ እሷንም አውቃታለሁ፣ አብርሽንም አውቃለሁ። በቅርበትም ከእነሱ ጋር ያለኝም ነገር በጣም ክሎስድ ስለሆነ ያን ነገር እኔ ላረጋግጥልህ እችላለሁ። እውነተኛ ትዳር እንደሆነ፣ እውነተኛ እንደተጋቡ፣ ልጁም የአብርሽ እንደሆነ፣ እሷም ደግሞ ሚስቱ እንደሆነች ከኔ መገንዘብ ትችላለህ። እኔ እነግርሃለሁ ትክክለኛው እውነታ። ሁለቱ ትዳር ላይ እየመጣች የምትበጠብጥ አንድ ሴት አለች፣ ሄርሜላ ትባላለች። ከሄርሜላ ጋር ያለህ ግንኙነት ምንድን ነው?
ይሄ ግልጽ ነው። የዩቲዩብ ቤተሰቦች የሚያውቃሉ። የኔም ዩቲዩብ ቤተሰቦች፣ አብርሽም ዩቲዩብ ቤተሰቦች ያውቁታል። ከሄርሜላ ጋር ያለን ግንኙነት ያው ከዚህ በፊት መስሪያ ቤት አብረን እንደምንሰራ ከመጀመሪያም ጀምሮ ተናግሬያለሁ። አብርሽ ጋር የመጀመሪያ ቀን የተገናኘን ጊዜ ሄርሜላ እንደማውቃት፣ ከዛ በኋላ ደግሞ እኔና እሷ አንድ ድርጅት ላይ እንደሰራን ብዙ ነገሮች እንዳሳለፍን እንደ ጓደኛ በጣም ጥሩ ልጅ እንደነበረች፣ በጣም በቃ ደግ ልጅ እንደነበረች፣ በስራዋን ቦታም አሪፍ ሰው እንደነበረች ለብዙዎቹ ነግሬያለሁ ያን ነገር እና ሄርሜላ ጋር የነበረን ጓደኝነት እዛ የተጀመረ ጓደኝነት ነው። ከአብርሽ በፊት ነው የማውቃትን ያው ሄርሜላ እና በስራም ብዙ ትውውቃለን። ጓደኛዬ ናት። ብዙ ነገሮችን አሳልፈናል ከሷ ጋር እንደ ጓደኛ ማለት ነው። የሄርሜላ እና የኔ ጓደኝነት የቆየ ነው። ከ2 ዓመት ከ3 ዓመት በፊት የነበረ ጓደኝነት ነው እና ሞር ደግሞ ስራው ላይ በመስሪያ ቦታ ላይ ነው አንድ ላይ ጊዜ የምናሳልፍ የነበር ነው። ምን አይነት ባህሪዋ ምን አይነት ነው ሄርሜላ? በጣም 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 ጥሩ ልጅ ናት። ቪዲዮ ላይ እንደምናያት አይደለች ሄርሜላ። ያው አሁን ሪያሊቲ ነው እስካልን ድረስ ለምሳሌ እውነት ነው ቪዲዮ ላይ የሚመጣው እስካልን ድረስ ብዙ ጊዜ የግጭት መንስኤ የምትሆነው እሷ ናት፣ ሄርሜላ ናት። ባይዜ የግጭት መንስኤ የምትሆነው እሷ ብቻ ሳይሆን ሩታም ናት። አንዳንዴ ሁኔታዎች ሜቢ ጥፋተኛ ሊያስደርጋት ይችላል እንጂ ሄርሜላን አብዛኛው ጊዜ ግጭትም የምትፈጥር የምትመስለውም እሷ ናት፣ ሄርሜላ ናት። ግን አብዛኛው ጊዜ ሁሉም ያጠፋሉ፣ ያው ሰው ናቸው። ሄርሜላም እንደምታጠፈው ሩታም ታጠፋለች። ግን የግጭት መንስኤ ናት ብዬ ደግሞ አላምንም እኔ በጭራሽ። ሄርሜላ የግጭት መንስኤ ናት ብዬ አላምንም። ምክንያቱም አብርሽን ፈልጉ ነው ወደ እሷ ጋር እየሄደ ያለው፣ ፈልጉ እሱ ስለፈለጋት ነው እየሄደ ያለው እንጂ ማንም አስገድዶት ወይ ደግሞ እሷ የሙጥኝ ብላ ምን አልፈ እንትን ምን አለም። ስለዚህ ችግር ፈጣሪው ከአብርሽ ይልቅ ሩታ ናት። እንደዛ ለማለት አይቻልም። ያ ሁሉም ጋር ጥፋት እንዳለን ሁሉም ጋር ጥፋት አለ። አንዳንዴ አብርሽ ይፈጥራል ግጭት፣ የሆነ ነገሩ ሲገባል ችግር ይፈጥራል። ከዛ በኋላ ያን ነገር ለማስተካከል በሚጥር ሰዓት ደግሞ ሩታ ደግሞ የማይሆን ነገር ታስባለች፣ የሆኑ ግጭቶች ይፈጠራሉ። ከዛ በኋላ ደግሞ ሄርሜላ መታ ደግሞ ሜቢ አብርሽን የራሷ ማድረግ ስለምትፈልግ ከእሷ ጋር እንዲሆን ስለምትፈልግ ደግሞ የሆነ ነገር ትፈጥራለች እኮ። ግን አሁን ለምሳሌ የሰው ትዳር እንዳገባው ሚስት እንዳለው ልጅ እንዳለው እያወቀች መምጣቷ ጥሩ ሴት ናት የሚያስብላት ባህሪ ነው ይሄ። ያው አንዳንዴ ለወደድነው ሰው ምንም እናደርግ የለም፣ ለምናፈቅረው ሰው እኮ ምንም እንሆናለን። አንዳንዴ ፍቅር እውር ነው እንደሚባለው፣ ያ ፍቅር እውር ነው እንደሚባለው ያው ለምናፈቅረው ሰው አንዳንዴ እኮ አይታየንም። ልጅ እንዳለው ትዳር እንዳለው እያወቁ እንኳን ብዙ ሰዎች ይገባሉ የሰው ትዳር ላይ፣ የሰው ትዳር ይበጠብጣሉ። ያ አንዳንዴ ፍቅር ራሱ ዳር ነው የሚያደርገን እኛ ራሳችንን ብቻ እንድንወድ፣ የራሳችንን መንገድ ብቻ እንድንከተል፣ ራሳችንን ብቻ እንድንሰማ ነው የእኛ ነገር ብቻ እውነት እንደሆነ ያ ሰው ለእኛ ብቻ እንደሚያስፈልገን ተደርጎ እንዲወሰን ነው የሚያደርገው። እና አንዳንዴ ከዛ አንጻር ይመስለኛል የሄርሜላም ነገር እንጂ በክፋት አንጻር ምናምን አይመስለኝም። እስካሁን ግን ስለ ሄርሜላ ስጠይቅ ያወራሃቸው ነገሮች በጣም ፖዚቲቭ ናቸው። በጣም በቃ ስለ እሷ መልካምነት አይነት የሚያወራ ሀሳብ ነው እያቀረብክ ያለው። ስለሚገባት አንድ አስደንጋጭ ጥያቄ ተጠይቀ፣ ኦኬ ሄርሜላን ታፈቅራታለህ? ምን አገባ አንተ? ስለ ይህን ጥያቄ መመለስ ይኖርብኝ አይኖርብኝ አላውቅም። ግን አንተ ምንም የሚያገባት ነገር የለም በዚህ ነው። እኔ አሁን እንዲህ እንድትለኝ ሳይሆን የፈለግኩት አንተን አክብረው የሚሰሙክ የሚያከብሩ ፋሚሊዎች አሉክ፣ ኦዲየንሶች አሉክ፣ ተመልካቾች አሉ። ጊዜያቸውን ገንዘባቸውን ሰውተው ነው አንተን የሚያዩክ እና አብርሽን የሚያዩቸው። በእናንተ መካከል የሚፈጠረውን ነገር የማወቅ መብት አላቸው ተመልካቾች። ብዙ ጊዜ ከሄርሜላ ጋር ግንኙነት አለኝ ብለሃል። ስለዚህ ይሄን ጥያቄ የመመለስ ግዴታ አለብህ። ኦኬ ሜቢ እንደዚህ አይነት አስፈላጊ ከሆነ ልመልስልኝ ጥያቄ። ከዚህ ፊትም ተናግሬያለሁ ቪዲዮ ላይ ሄርሜላ እንደማፈቅራት እንደምወዳት፣ ለእሷ ስሜት እንዳለኝ በጣም እንደማፈቅራት ተናግሬ ነበረ። ያን ነገር ደግሞ አልክደውም፣ ምክንያቱም ሚዲያ ላይ ወጣ ነገር ነው፣ ራሴ ያወራሁት ነገር ነው፣ የተሰማኝን ነገር ያወራሁት ነገር ስለሆነ አልክደውም ይሄን ነገር። ግን አሁን ላይ ያ ስሜት አለ ብለህ ብትጠይቀኝ የለም ነው ብዬ ነው። ምክንያቱም ቀዝቅዟል። በቃ አሁን ያለኝ ስሜት ከእሷ ጋር ያለኝ ነገር፣ ለእሷ የሚሰማኝ ስሜት፣ ለእሷ ያለኝ ፍቅር፣ ድሮ የሚሰማኝ ስሜት አሁን ላይ ቀዝቅዟል፣ ጠፍቷል ብዬ አምናለሁ። በጊዜ ሂደትም
እኔና እሷም ተራርቀናል። አሁን ላይ እሷ አዲስ አበባ ያለችው እኔ ሐዋሳ ነው ያለሁት። ተራርቀናል ያለው ነገር እና በዛ እንትን ቀንሷል ብዬ አስባለሁ። እኔ ጋር ያለው ስሜት አፍቅራት ነበር፣ ወዳት ነበር በደንብ አፍቅራት። አልከበደህም ግን? በጣም ከብዶኛል። በጣም ብዙ ጊዜያቶችን ኢቨን ለአውራት ሞክሬ ያለው ከዛ በኋላም ልነግራት ሞክሬ ያለው ብዙ ነገሮችንም አውርተን በውስጥ ያው እዚህ ጋር ወጥቶ መናገር ባይቻልም ያው ፊክስ አድርገናል ያለውን ነገር። ግን ድሮ አፍቅራት ነበር። አዎ አሁን ላይ ግን ያ ስሜት ውስጥ የለም፣ ጎርቶታል። ብዙ ጊዜያቶችን ተጎድቼ አሳልፌ ያለው እግዚአብሔር ይመስገን። አሁን ላይ ግን ያ ስሜት ከውስጥ ይጠፋል። አንዳንዴ ግን ፍቅር እብድ ነው እና የሚባለው አሁን ለምሳሌ እሷ አብርሽን ትወደዋለች፣ አንተ ደግሞ እሷን ትወዳታለህ። እሷን አብርሽ አይፈልጋትም፣ አንተን ደግሞ እሷ ትንሽ ምናምን ብልሃለች መሰለኝ። አንዳንዴ ፍቅር ማለት ስለወደድን ብቻ ሰውን እናገኛለን ማለት አይደለም። ልክ ነው። የወደድነውን ሰው ላናገኘው እንችላለን እና ያው እንግዲህ ሶሪ ችግር የለውም። ያ ነገር ከተፈጠረ ትንሽ ስለቆየ ስለዚህ አብርሽና ሩታ የሚሰሩት ያው ድራማ ሳይሆን እውነተኛ ላይፍ ወይም ሪያሊቲ ሾው እንደሆነ እየተናገርክ ነው እና ይህን ያህል አሁን እርግጠኛ ሆነን ከዚህ በኋላ እና አብርሽና ሩታ እንደሚሰሩት ነገር ትክክል ነው በቃ ከዚህ በኋላ በእንደዚህ አይነት ህይወት መቀጠል አለባቸው ብለህ ታስባለህ? እስቲ ምን መከሰት አለበት ብለህ ታስባለህ? እሺ በመጀመሪያ የሚሰሩት ድራማ አይደለም፣ ሪል ነው፣ ሪል ላይፍ ነው፣ ሪያሊቲ ሾው ነው። ግን አሁን ለምሳሌ እሺ ድራማ ካልሆነ እኔ ለምሳሌ ስልክ ይዘህ እንደዚህ የተቀረጸ እንደሆነ እያወቅ ጸብ አለ። እሺ ልንገርህ አንድ እንትን ድሮ ኤምቲቪ ላይ ሜቢ የምታይ ከሆነ አላውቅም፣ ሪያሊቲ ሾዎች አሉ እንደዚህ ካፕል እንትኖች ላይ ቤተሰብ ላይ ልጆች ምናምን ባሉበት የሚቀርጹ ቪዲዮዎች አሉ። እነዛን ውሸት ናቸው ለማለት ነው ማለት ነው ይሄ እንትን ካነሳ። ምክንያቱም እነሱ ላይ አሁን በጣም ብዙ ካሜራዎች ቤታቸው ላይ ይደቀናሉ። ከሽንት ቤት ውጭ ሁሉም ቦታ ካሜራ ይደቀናል። ሪያሊቲ ሾው ነው በቃ እዛ ያለው ነገር። የእነሱን የቤት ውስጥ እንትን ማየት የሚፈልግ ሰው አለ፣ መመልከት የሚፈልግ ሰው አለ። እነሱን ፈቅደው የአመት የምናምን ተፈራርመው ምናምን በቃ ሪያሊቲ ሾው ይቀረጻል የትኛውም ዓለም ላይ። እኛ ሀገር ሜቢ አዲስ ስለሆነ ይመስለኛል ይሄ ነገር። ብዙ ሰዎች ድራማ እንዲህ ፊት ለፊት ቪዲዮ የተቀረጸ እንዴት ነው የሚጣሉት የሚከራከሩት ምናምን ብሎ ሀሳብ ያነሳሉ። እና ያ ነገር ምንድን ነው አንዴ አብርሽ ህይወት ሪያሊቲ ሾው ስለሆነ ወጥቷል፣ ወደ ሚዲያው ላይ ወደ ዩቲዩብ ላይ ወጥቷል። ሪያሊቲ ሾው ነው። ሪያሊቲ ሾው ደግሞ የምታሳይ ከሆነ ሁሉንም ነገር ነው ማሳየት አለብን። ገባህ? ሁሉም ነገር ክፉንም ጥሩንም ስትጣላም ስትታረቅም አንድ ላይ ስትሆንም ስበላም ስትጠጣም ሁሉም ነገር ነው ማሳየት ያለብን። እና ብዙ ሰዎች እንዴት ካሜራ የተቀረጸ እንደዚህ ይጣላሉ፣ እነዚህ ሰዎችማ ውሸታም ናቸው፣ ካሜራ በኋላ ወጥተው ሌላ ነገር ነው እንትን የሚሉት የራሳቸውን ኑሮ ይኖራሉ የሚባለው ነገር ልክ አይደለም። ይሄ ሪያሊቲ ሾው ነው። ስለዚህ ጸብም ይኖራል፣ ግጭትም ይኖራል፣ አንድ ላይም ሲሆኑ ደግሞ አንድ ይሆናል እንጂ በዚህ ልክ ሰው እንዴት ድራማ ይሰራል ብለህ ታስባለህ? ይሄ ሁሉ አመት በጣም ከባድ ነው። ይሄ ሁሉ አመት ድራማ ላይ ናቸው ቢባል ትንሽ የሚከብድ ነው ለማመን እንኳን። ይሄን ድራማ ነው ይሄ ማመን ነው የሚከብደኝ። ይሄ ሁሉ አመት እንዴት 2 5 3 አመት ሰው እንዴት ድራማ ይሰራል? ሰው ለሰው አይደል፣ ገፈና አይደል። ስክሪፕት ተደርገው እነሱ አሁን ለምሳሌ ብዙ እንትኖች ካሜራ አንግሎች ምናምን ተደርገው እነሱ ይሰራሉ። ጀስት እነዚህም ደግሞ ሪያሊቲ ሾው ነው። በቃ ህይወታቸው ላይ የሚያጋጥማቸው እያንዳንዱ ስቴፖች በቪዲዮ ያደረጉ እነሱ ማየት መመልከት የሚፈልጉ ተመልካቾች አሏቸው። ለእነሱ ደግሞ ቀርጸው ኤዲት አድርገው ያቀርቡላቸዋል ማለት ነው እንጂ ድራማ አይደለም። እሺ ብዙ ሰዎች አብርሽ ማጋጭ ነው ይላሉ እና አንተ በዚህ ላይ ምን ሀሳብ መስጠት ትፈልጋለህ? አብርሽ ማጋጭ ነው፣ ያማገጣል፣ ባለጌ ነው የሚባለው ነገር ላይ አልስማማም። ኦፍኮርስ ጥፋቶችን አጥፍቷል። አዎ አጥፍቷል፣ በደንብ አጥፍቷል። ምክንያቱም ከሩታ ጋር በነበረበት ጊዜ ላይ ሩታ እርጉዝ ሆና በነበረችበት ጊዜ ላይ ከሄርሜላ ጋር ነበር እሱ። ሩታን ሲንከባከባት አልነበረም እንደ ባል። ልጁን እንደያዘች እናት ሲንከባከባት አልነበረም። ያ ጥፋት ነው፣ በቃ ጥፋት ነው፣ በደንብ ጥፋት ነው። አብርሽ አጥፍቷል። እዛን ሰዓት ላይ ከሄርሜላ ጋር መሆን አልነበረበትም ብዬ አምናለሁ። ያ ሜቢ እንደ ማጋጭነት ከታየ አዎ ማጋጭ ነው፣ በዛ አይነት ወይ ማለት ነው። ግን ደግሞ ከዛ በኋላም ደግሞ አሁን ላይ ፍቺ ፈጽመዋል። አብርሽና ሩታ ተፋቷል። ኦልሬዲ የእውነት ተፋቷል። ያ ነገር ሜቢ እርግጥ ይሁን አይሁን አላቅም። ይሄን ላይ ሙሉ እንትን የለኝም፣ ምክንያቱም አሁን እዛ ስላልሆንኩኝ የሚፈጠሩትን ነገሮች አንዳንዱ ከቪዲዮ ውጭና ስልክ ማውራት ውጭ ብዙ የማውቀው ነገር ስለሌለ።
ግን ተፋቷል። ለተፋቱ ነው ቪዲዮ ላይ የሚያወሩ ያሉት ያ ነገር ነው ሀፕን ያደርግም ያለው እና ሜቢ አንዴ ባደረገው ነገር ማጋጭ ነው ከተባለ አዎ ማጋጭ ነው ያስኬዳል። አማግጧል በዛ ሰዓት ላይ። አሁን ላይ ግን አብርሽ ማጋጭ አይደለም ብዬ ነው የማስበው፣ አላማገጥም ብዬ ነው የማስበው። ምክንያቱም ከሩታ ጋር ፍቺ ስለፈጸመ ከየትኛውም ሴት ጋር መሆን ይችላል። ኢቨን ሌላ ሴትን ማግባት ይችላል ብዬ አምናለሁ። ሄርሜላን የሚፈልጋት ከሆነ ሄርሜላን ማግብቶ መኖር ይችላል አሁን ላይ። ድሮ ከሆነ ግን አውስተት ነው ዛኔ ማግጧል ብዬ ለማውራት እደፍራለሁ ያኔ ላይ። ስለዚህ አሁን አንድ መጠየቅ ጥያቄ ያለኝ ኦዲየንሶችም ተመልካቾችም በጣም በጉጉት ያስቡታል ብዬ አስባለሁ። የግሬስ ፋሚሊዎችም በሁለት የተከፈሉበት ጉዳይ ነው የአብርሽና የሩታ ፋሚሊ ተብለው። ስለዚህ ሁለቱም ፋሚሊዎች ከአንተ የሚጠብቁት ነገር አለ። አንተ እንግዲህ ከሁሉም አይደለህም ለሁሉም የምታደላ ነህ አይነት ነው። ወደ እውነታው እንደዛ አይነት ሰው እንደሆንክ ነው የተነገረኝ። አብርሽ ከሩታ ጋር ወይስ ከሄርሜላ ጋር ቢሆን ለአንተ ጥሩ ነው ብለህ ታስባለህ ወይም ደስ ይልሃል? እሱ የአብርሽ ውሳኔ ነው በመጀመሪያ ደረጃ። እሱ ከማንም ጋር መሆን ይችላል። ከፈለገ ከሄርሜላ ጋር፣ ከፈለገ ደግሞ ከሩታ ጋር መሆን ይችላል። ይሄ የእሱ ውሳኔ ነው በመጀመሪያ ደረጃ። አንተ ምን ይመስላል? አንተ ከማን ጋር ቢሆን ደስ ይላል ብትለኝ ደግሞ እኔ ከሩታ ጋር ቢሆን ደስ ይለኛል። ምክንያቱም ልጅ የሚባል ነገር መሀላቸው አለ። ያስተሳሰራቸው አንድ ነገር አለ። አንድ የሚያደርጋቸው የሚያገናኛቸው አንድ ነገር አለ። አንድ ባልና ሚስት ላይ ደግሞ ልጅ ተፈጠረ ማለት ደግሞ ቤተሰብ ማለት ነው። ያን ቤተሰብ ደግሞ እንዲፈረስ ወይ እንዲፈርስ እግዚአብሔርም ቢሆን አይፈቅድም አይደል? አንድ ቤተሰብ እንዲፈርስ እግዚአብሔር አይፈቅድም፣ ፍቺንም አይፈቅድም። እና ከዛ አንጻር አብርሽና ሩታ አንድ ላይ ቢሆኑ ደስ ይለኛል። የቀድሞ ፍቅራቸው ቢመለስ አንድ ላይ ቢሆኑ እንደ ድሮ አንድ ላይ ቪዲዮ ቢሰሩልን፣ ልጃቸውንም ደግሞ አንድ ላይ ቢያሳድጉ። ልጅ ከእናት ጋር ወይ ደግሞ ከአባት ጋር ብቻ ማደግ አለበት ብዬ ስለማላምን ማለት ነው። ምክንያቱም ልክ ሆኖ ጥሩ ሜንታሊቲ ኖሮት ያድጋል ብዬ ስለማላምን ልጅ ወይ ከእናቱ ከእሷ ጋር ብቻ የሚያደግ ከሆነ የሆነ ከአባቱ ጎን የሆነ የጎደለ ነገር ስለሚኖረው ግዴታ ልጅ ከእናትና ከአባት ጋር ነው ማደግ ያለበት ብዬ ስለማምን ሩታና አብርሽ እንደ ቀድሞ አንድ ላይ ቢሆኑ እመኛለሁ። ያው ብዙ ሰው ደግሞ ይህን ነገር ይቀበለዋል ብዬ አስባለሁ፣ የኔን ሀሳብ ይጋራዋል ብዬ አስባለሁ። እና ሩታና አብርሽ ፕሊስ ይህን ቪዲዮ ታዩታላችሁ እና እንደ ቀድሞ አንድ ላይ ብትሆኑ፣ ፍቅራችሁ አንድ ላይ ቢሆን፣ ልጃችሁን ልዑልን አንድ ላይ ብታሳድጉት፣ ቤተሰባችሁ ደግሞ እንደ ድሮ ቢመለስ ጥሩ ነው ብዬ አስባለሁ። ይሄ ነው አስተያየት ነው። እስቲ እናንተ ደግሞ አስቡበትና ደግሞ የራሳችሁን ውሳኔ መስጠት ትችላላችሁ። ኦኬ አሁን ደግሞ ያው እንዲህ አይነት ይሄንንም ቪዲዮ እንድንሰራ ያደረገው ጀስት አንድ ነገር ነው እና የካፕል ኮንተንት ምን ጥቅም አለው ብለህ ታስባለህ? ቪዲዮ መሰራቱ ወይም እንዲህ አይነት ሪያሊቲ ሾዎች ምንድነው ጥቅማቸው ብለህ ታስባለህ? ባይሰሩስ ወይስ ደግሞ ጉዳት አላቸው ወይ የሚለውንም ደግሞ ትንሽ ብትጠቅስ። ኦኬ ሪያሊቲ ሾዎች ወይም ደግሞ የካፕል ኮንተንቶች ጥቅም አላቸው ብዬ የማምነው አንደኛ ሜቢ እኔ ከነ አብርሽ ህይወት በጣም ብዙ የተማርኩት ነገር አለ። ምክንያቱም አንደኛ በራስ ህይወት ላይ በራስ ትዳር ላይ ሰው ማስገባት እንደሌለብህ፣ ሌላ አዲሽን ሰው ስታስገባ ከውጭ ህይወት እንደሚበላሽ፣ ትዳር እንደሚበላሽ፣ እንደሚበጠበት ተመሬበታለሁ። አንዳንዴ እንደዚህ አይነት ነገሮችን ትማርበታለህ። በቃ እኔ አሁን አላገባውም ትዳር ውስጥ አይደለሁም ያለሁት፣ ግን ለወደፊት እንዲህ አይነት ሰዎች ከአጠገቤ ካሉ ማራቅ እንዳለብኝ፣ ከትዳሬ ከቤተሰቤ ማራቅ እንዳለብኝ ተምሬያለሁ። አንዳንዴ እንደዚህ አይነት ጥቅሞች አሉ ብዬ አስባለሁ። ሁለተኛ ደግሞ መኒ ሜክ ታደርግበታለህ። ሶሻል ሚዲያ እስከመጣ ድረስ መኒ ሜክ ታደርግበታለህ። ካፕል ኮንተንቶች ደግሞ በጣም የመታየት ቻንስ አላቸው። በጣም ነው የሚታዩት ሁሉ ማለት ይቻላል። ካፕል ኮንተንቶች በጣም ትልልቅ ሰብስክራይብ ያላቸው፣ ቲክታክ ላይ የምንሄድ ትልልቅ ቪው ያላቸው ኮንተንቶች ካፕል ኮንተንቶች ናቸው። ምክንያቱም ሰው ማየትም ስለሚፈልግ ማለት ነው እንደዚህ አይነት ነገሮችን እና ከዛ አንጻር መኒ ሜክ ታደርግበታለህ፣ ትጠቀምበታለህ። ደግሞ ያው አንዳንዴ ደግሞ ሁሉም ነገር ማውጣት ባይኖርብንም ቢያስባለሁ። እንደዛው ደግሞ አንደኛ ደግሞ ማስበው ነገር ምንድነው ከሌላ ካፕል ኮንተንቶች ይልቅ የና አብርሽን ኮንተንት በጣም እንደወደ ያደረገኝ ነገር ቢኖር ግጭቱንም ፓርቲ ያሳዩናል። እኛ አሁን ሌሎች ጋር ብትሄድ ፍቅሩን ብቻ ነው የሚያሳዩ። በተለይ ቲክታክ ላይ የሚሰሩ እንትኖች በቃ አሪፍ የሆነውን ፓርት ብቻ የሚያሳዩት። እሱ አበባ ይዞላት ሲመጣ ምናምን ቸኮሌት ይዞላት ሲመጣ እሷ ስትቀበለው ምናምን አብረው እራት ሲበሉ
አበባ በተነው ምናምን አሪፍ ጊዜ ሲያሳልፉ ወይን ሲጠጡ ምናምን የሚያሳይ እንጂ አንድ የግጭቱን ፓርቲ የሚያሳይክ የለም። ግን የነሩታና አብሪሽን ስታየው ደግሞ ሞር እነዚያ ነገሮችንም የማሳየት ሁሉም ነገር ክፍት አድርጎ የማሳየት ነገር አላቸው። እኔ አሁን ይሄን ላነሳልህ የፈለኩት ነገር ከምን አንጻር ነው መሰለ፣ አሁን እንዳልከው አንዱን ሳይድ ብቻ ይሄ መልካሙን ነገር ብቻ የሚያሳዩ ሰዎች አሉ፣ እንደና አብሪሽ ደግሞ ጸቡንም የሚያሳዩ ሰዎች አሉ። አሁን የኔ ጥያቄ አንደኛ ድራማ ከሆነ ህዝቡ ለምሳሌ ይወዳቸዋል። አሁን በአረብ ሀገራት የሚሰሩ ሰዎች ይወዷቸዋል በጣም እና እየወደዷቸው ደግሞ አንዴ ሲጣሉ ሲጨነቁላቸው ታረቁ ይሆን ምናምን ብለው ያስባሉ። ይሄ አእምሯቸውን ትንሽ ይጎዳል ብዬ ያስባሉ። ፕላስ ይሄ ነገር ደግሞ እኔ ትዳር ላይ ሊፈጠር ይችላል ብለውም ሰግተው ደግሞ ወደ ሪሌሽንሺፕ ላይ ገቡ ይችላሉ። ደግሞ በዛ ላይ ደግሞ አሁን የካፕል ኮንተንት ሁሉ ነገርህን ሜዳ ላይ ማስጣትም አለብኝ ብለህ ደግሞ የሚያስቡ ሰዎችን ሊያስተምር ይችላል እና ትንሽ ሰዎች ያው ከህይወታቸው አንጻር የሚደረግን ነገር ማድረግ አለባቸው። ሁሉ ነገራቸውን ለነዛ ነገር መስጠት የለባቸውም። ግን ያው መከታተል የሚወዷቸው ከሆነ ለመዝናናት ያህል ቢያያቸው ጥሩ ነው ብዬ አስባለሁ። ለመዝናናት ያህል ያለ እነሱም አይደል የሚሰራው ቪዲዮ ኦዲየንስ ነው የሚሰራው፣ ኦዲየንስ ነው የሚያየልህ። ከዛ በኋላ የሚመጣውን ነገር ደግሞ ትቀበለዋለህ አንተ። ያው ገንዘብ ከመስራት አንጻር አንዳንዴ ደግሞ ሰውን ማየትም ስለሚፈልግ ካፕል ኮንተንቶችን ማየት ስለሚፈልግ ያንተን ህይወት ማየት ይፈልጋል እና ከዛ አንጻር መስራቱ አሪፍ ነው ብዬ አስባለሁ። ቅድም እንዳልከውም ደግሞ ጎጂውን ፓርት አለ፣ የሚጎዳንን ፓርት አለ እና ሁሉም ሰው ደግሞ በነ አብርሽና ሩታ ህይወት ተነስቶ የኛም ህይወት እንደዛ ይሆናል ብሎ የሚያስቡ ሰዎች አሉ። የእነሱ ህይወት ሌላ ነው፣ የኛ ህይወት ደግሞ ሌላ ነው። ሜይ ቢ በእንደዚህ አይነት ሀሳብ ውስጥ ያላችሁ ሰዎች ካላችሁ የእናንተ ህይወት የራሳችሁ ነው፣ የነ አብርሽና ሩታ ህይወት ደግሞ የራሳችሁ ህይወት ነው። እናንተ ትዳር ውስጥ ብትገቡ ሌላ ህይወት ነው የሚገጥማችሁ፣ እነሱ ደግሞ ሌላ ህይወት ነው ያላቸው እና ሜይ ቢ በዚህ አይነት ስጋት ውስጥ ያላችሁ ሰዎች ካላችሁ ምንም እንዳትፈሩ፣ ምንም የሚያስፈራም ነገር የለም። የእናንተ ህይወት የራሳችሁ ነው። በቃ እሱን ነው ማለት እንፈልገው። ከነሱ ሜይ ቢ በጣም ሁሉን ነገር እንደ ሮል ሞዴል አድርጎ የሚቀበሉ ሰዎች ካሉ ራሳቸውን የሚጎዱት ብዬ ስለማምን ነው። እዚህ ድረስ መጥተህ ይሄን የመሰለ ድንቅ ጊዜ ስለሰጠ ተመልካቾችህን ደግሞ ስላከበርክ በጣም አመሰግናለሁ። በመጨረሻ የምታስተላልፈው ነገር ካለ አስተላልፍና እንጨርስ። በመጨረሻ ማስተላልፈው መልእክት ቢኖር ቅድም እንዳልኩት አብርሽን በጣም ላመሰግነው ፈልጋለሁ። በጣም ላደረግልኝ ነገር በሙሉ በጣም 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 አመሰግናለሁ። ስለምታበረታታኝ፣ አጠገቤ ስለምትሆን፣ እንደ ወንድምም ሰፖርት ስለምታደርገኝ ከልብ አመሰግናለሁ። በጠቅላላ ያው የመላው የግሬስ ፋሚሊዎችን ሁላችሁንም ላመሰግናችሁ ፈልጋለሁ። ለምታሳዩኝ ሰፖርት በሙሉ በጣም አመሰግናችሁ። በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። አንተንም ላመሰግን እፈልጋለሁ፣ ምክንያቱም እዚህ ድረስ መጥቼ ሀሳቤን እንድገልጽ ከኔም አንግል ያለውን ነገር መስማት ስለፈለግ ከልብ አመሰግናለሁ። ያው ሀሞና ቲዩብንም ሰብስክራይብ አድርጉ፣ እኔንም ሰብስክራይብ አድርጉ። ስለነበረን ቆይታ በሙሉ አመሰግናለሁ። እንግዲህ አድርገህ ስለጋበዝከኝ ከዚህ በኋላም ያው ብዙ ነገሮችን እንሰራለን ብዬ አስባለሁ። እንግዲህ ያው ነግራችኋል። የግሬስ ፋሚሊዎች የኤርሚ ፋሚሊዎችም ቻናሌን ሰብስክራይብ አድርጉ። አዳዲስ መረጃዎችን በዚህ ቻናል ለቅላችኋለሁ። በሳምንት ውስጥ የተከሰቱ ድንቅ ድንቅ ጉዳዮችን ማቀርብበት ቻናል ስለሆነ ብትከታተሉኝ ደግሞ ትጠቀማላችሁ ብዬ አስባለሁ። አስተማሪ እንደዚህ አይነት ጉዳዮችንም ደግሞ ወደ እናንተ ይዤ እመጣለሁ። ስለዚህ በቀጣይ ሳምንት እስክንገናኝ ድረስ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ቻናሉንም ደግሞ በማድረግ ቤተሰብ ሁኑ። በቀጣይ ሳምንት እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር። ሀሞና ቲዩብ